ሰላም ለአብዛኛዎቹ የጨረቃ ቤት ባለቤቶች አስደሳች የሚባል አሰራር ተግባራዊ መደረግ ጀመረ። በዚህም መሰረት ለጨረቃ ቤቶች ባለቤቶች የባለቤትነት ማረጋገጫ እንዲሰጥ የተወሰነ ቢሆንም በ3 ከተሞች ግን ውሳኔው ተግባራዊ እንደማይደረግ መንግስት መወሰኑን ለማረጋገጥ ችለናል። በዚህ አሰራር መሰረት ቤታቸው የሚፈርስና የማይስተናገዱ ግለሰቦች ተለይተው መቀመጣቸው ታውቋል። አሁን ህጋዊ ከሚደረጉና ከሚፈርሱ የጨረቃ ቤቶች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ህገወጥ ወይንም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ያገኘነው መረጃ ያመለክታል። የኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፍነው መጋቢት 10 ቀን 2018 ዓመተ ምህረት ባካሄደው መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩን ዋዜማ ዘግባለች። እነዚህን ህገወጥ ቤቶች ህጋዊ የማድረግ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመርም ያመለክታል። ይህንን አሰራር የሚከታተሉትና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽህፈት ቤቶች መሆናቸውን የሚደነግገው መመሪያው አመልካቾች ማመልከቻቸውን የሚያስገቡበት ቀንም በይፋ ማስታወቂያ እንደሚገለጽ ያብራራል። የከተማ መሬት አስተዳደር ጽህፈት ቤቶች በማመልከቻው መሰረት ያዘጋጇቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑ ከተጣራ በኋላ ቤቱን ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀመር መመሪያው ያዛል። ህጋዊ የሚደረገው የመኖሪያ ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸና ደረጃ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትቷል። እነዚህን ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትትም በመመሪያው ላይ ተገልጿል። ክፍያን በተመለከተ በሊዝ ስርዓት በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 ቀን 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም የጣሪያና ግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት በመመሪያው ላይ ተደንግጓል። በመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ዓ.ም ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30% ቅጣት መክፈል እንደሚጠበቅባቸው ሰነዱ ላይ ተጠቅሷል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በ2 ዓመታት ውስጥ በ4 ጊዜ ክፍያውን ከፍለው ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ያላጠናቀቀ አመልካች ግን መሬቱ ህጋዊ እንደማይደረግለትና የከፈለውንም ክፍያ መልሶ ብሎ መጠየቅ እንደማይችል አስጠንቅቋል። መመሪያዎችን በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱን በማፍረስ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት መንግስት እንደሚወርሰው ተደንግጓል። ቤትን ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ እንደማይስተናገድ የጠቀሰው መመሪያው ይልቁንም መሬቱ በመንግስት ይወረሳል ብሏል። በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰው መመሪያው ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያዩ ጊዜያት በሚያደርገው መሬት ሽንሻኖ ወደፊት ሊካተቱ እንደሚችሉ ተደንግጓል። እነዚህን ህገወጥ የመኖሪያ ቤቶች ወደ ህጋዊ መንገድ የመመለስ ሂደቱ በአንድ ዓመት የጊዜ ገደብ ውስጥ ተሰርቶ እንዲጠናቀቅ መመሪያው የሚያዝ ሲሆን ለሚፈጠረው ማንኛውም መዘግየትና መጓተት የወረዳ አስተዳዳሪዎች፣ የከተማ ከንቲባዎች፣ በየደረጃው ያሉ የመንግስት የመሬት አስተዳደር መዋቅሮች ተጠያቂ ይሆናሉ ሲልም አስጠንቅቋል። የኦሮሚያ ክልል የከተሞች ፕላን ኢንስቲትዩት በበኩሉ ከክልሉ መሬት አስተዳደር ቢሮ ጋር ለስራው መሳካት በቅንጅት እንዲሰራ ያሳሰበው መመሪያው በአግባቡ ስራ ላይ መዋል አለመዋሉን እንዲቆጣጠር ጭምር አዟል። ይህን ስራ በዋናነት ኃላፊነት ወስደው የሚሰሩት የክልሉ የመሬት አስተዳደር ቢሮ፣ የክልሉ የከተማ ልማትና ቤቶች ቢሮ እንዲሁም
የክልሉ የከተሞች ፕላን ኢንስቲትዩት መሆናቸው ተመላክቷል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በመመሪያ ውስጥ የተዘረዘሩ ሲሆን እነሱም የፕሬዝደንት ጽህፈት ቤት ቢሮ፣ የክልሉ ጠቅላይ አቃቤ ሕግ ቢሮ፣ የክልሉ የገንዘብ ቢሮ፣ የክልሉ የገቢዎች ቢሮ እንዲሁም የክልሉ እቅድና ልማት ኮሚሽን ናቸው። ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ ይህ መመሪያ ከወጣ በኋላ አስፈላጊው ማጣራት ሳይደረግና አመልካች የሚጠበቅበትን ክፍያ ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚያስወስድ በዚሁ እንደ አዲስ በተዘጋጀው መመሪያ ላይ ተገልጿል። ከዚሁ ጎን ለጎን ከጨረቃ ቤት ጋር በተያያዘ በአማራ ክልል አዲስ አዋጅ መውጣቱ ታውቋል። የአማራ ክልል መሬት ቢሮ አዲስ የመሬት አጠቃቀም አዋጅ ማውጣቱን ተከትሎ አርሶ አደሮች በህጋዊ መንገድ በይዞታቸው ላይ የለማን ማንኛውም የማይንቀሳቀስ ንብረት የመሸጥና ለፈለጉት አካል የማስተላለፍ ሙሉ መብት መስጠቱን አስታውቋል። ነገር ግን ይህን አዋጅ መሰረት አድርገው የጨረቃ ቤቶች ህጋዊ ሊሆኑ ነው በሚል አንዳንድ ሚዲያዎች ከአውድ ውጭ እየዘገቡ ይገኛሉ። ይህ ስህተት ነው በማለትም አስታውቀዋል። በአዋጁ ከመሬት አጠቃቀም እቅድ ውጭ የጨረቃ ቤት ያለው ሰው በይዞታ መሬቱ ላይ የተፈራን ንብረት መሸጥ መለወጥ እንደሚቻል የፈቀደ ምንም አይነት የገጠር መሬት አስተዳደርና አጠቃቀም አዋጅ የለም ተብሏል። በአዲሱ አዋጅ መሰረት በከተማ አቅራቢያ የመሬት አጠቃቀም እቅዱም ወይም ፕላንን መሰረት ተደርጎ በይዞታው ላይ ላልተፈራ ንብረት አንዳችም የመሸጥና የመለወጥ መብትን የፈቀደ ህግ እንዳልወጣ ተገልጿል። የሚመለከተው አካል በመሬት አጠቃቀም እቅዱ መሰረት ፈቃድ ሳይሰጥ በእርሻ መሬት ላይ የተፈራን ንብረት በተመለከተ ህጉ የሚለው በተለይ የተሰራው ህገወጥ ግንባታ ከሆነ እንኳን መሸጥና መለወጥን ሊፈቅድ በገንዘብ እስከ 50 ሺህ ብር በእስራት ደግሞ እስከ 7 ዓመት የሚያስቀጣ መሆኑን ሊታወቅ ይገባል ተብሏል።